በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት እንደምን አላችሁ? የልዑል አምላካችን ስም ከአጽናፈ ዓለም እስከ አጽናፈ ዓለም በፈጠረው አንደበት የተመሰገነ ይሁን። ከዚህ በመቀጠል ኢትዮ ዊዝደም የተባለውን ሬስፖንሲቭ ዌብ አፕ በስልካችንም በታብሌትም እንዲሁም ደግሞ በኮምፒውተራችን ተጠቅመን ልጆቻችን አማርኛ እንዴት ማስተማር እንደምንችል እኛም መጽሐፍ ቅዱስን በአማርኛ በእንግሊዝኛ እንዴት መማር እንደምንችል እንዲሁም ደግሞ ግዕዝን ዘመናዊ በሆነ መልኩ ማንበብና መረዳት እንዴት እንደምንችል በዚህ ገለጻ አደርጋለሁ። በተለይ እንግዲህ መጽሐፍ ቅዱስን ጠለቅ ባለ ሁኔታ ኤአይን ኢንተግሬት በማድረግ አብረን በመጠቀም እንዴት ለቨሬጅ አድርገን ለማጥናት እንደምንጠቀምበት በዚሁ እናያለን። በተለይም ደግሞ የግዕዝን ንባብ ልጆቻችን ውዳሴ ማርያም ሲደግሙ፣ መልካ ማርያም፣ መልካ ኢየሱስ እንዲሁም ደግሞ መዝሙረ ዳዊትን እንዲጸልዩ ከመምህራን ከአባቶች ተምረው ሲመጡ እንዴት ከቤት ደግሞ እኛ ሰፖርት ልናደርጋቸው እንደምንችልና እንዲሁም በኦዲዮ የተዘጋጀ ስለሆነ አሁን በቀጥታ ስለዚህ ኢትዮ ዊዝደም ቱቶሪያል ይሄዳለሁ ማለት ነው። ሸር ላድርግና እንግዲህ ኢትዮ ዊዝደም የት ነው የምናገኘው? አፕ ስቶር ወይም ደግሞ ጉግል ላይ አናገኘውም። በአንድሮይድም ወይም ደግሞ አፕልም ላይ አልተጫነም። በኦንላይን ላይ ብቻ ነው ያለ። ነገር ግን ራሳችን ፕሮግራም ያደረግነው ኢንስታል አድርጋችሁ ለአንድሮይድ ኢንስታል አድርጋችሁ ለአፕል ደግሞ ለአይፎን ደግሞ አድ ቱ ሆም ስክሪን አድርጋችሁ ልክ እንደ ኢንስታል ሆኖ መጠቀም ትችላላችሁ። እሱን አሳያለሁ በሌላ ቪዲዮ። አሁን ግን በቀጥታ ወደ ኢትዮ ዊዝደም እንግዲህ ኢትዮ ዊዝደም ጉግል ላይ ሄደን ኢትዮ ዊዝደም ስንል እዚህ ኢትዮ ዊዝደም ኢትዮጵያን ለርኒንግ ሀብ የሚል ይመጣል። ከዛ እዚህ ላይ መጀመሪያ እንግዲህ ይሄ አፑ በአጠቃላይ የተዘጋጀው በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን ልጆች ይህን አፑን ተጠቅመን መጽሐፍ ቅዱስን በደንብ እንድናጠና ቴዎሎጂ ሌቨል ኮንቴንት ያለው ነው። በእውነት የቸርች ሂስትሪ አለ፣ ስለ ኢትዮጵያን ቸርች ሂስትሪ አለ፣ ባዮግራፊ ኦፍ ሴንትስ አለ። እንዲሁም ደግሞ በግዕዝም በአማርኛም በእንግሊዝኛም የጸሎት መጻሕፍት እዚህ ያሉ ተዘጋጅተዋል። እንግዲህ ይሄ ሰብስክሪፕሽን አለው። ሰብስክሪፕሽን ደግሞ ማድረግ ካልፈለግንና ይህንን አሁን የሚሰጠው ቱቶሪያል ጠቃሚ መስሎ ካልታያችሁ እዚህ ላይ ምንም አይነት ሰብስክሪፕሽን ሳንጠቀም እዚህ ላይ ለምሳሌ አሁን ዛሬ 27 እዚህ በየቀኑ ዴይሊ ኦርቶዶክስ ቲችንግ የሚላል እዚህ ላይ እንግዲህ አሁን ተጀምሯል። የዓመቱን በየቀኑ ፖስት እየተደረገ ይሄዳል ማለት ነው። እዚህ ላይ the ultimate sacrifice of our Lord and Savior Jesus Christ ይላል። ሪድ ፉል አርቲክል ስትሉት እዚህ ላይ እንዲህ አድርጎ በአጠቃላይ ስለ ዛሬው አሁን መድኃኔዓለም ምንድን ነው፣ ስለ አምላካችን ስለ ፈጣሪያችን ምንድን ነው ማወቅ ያለብን የሚለውን እናያለን። አሁን ለምሳሌ እዚህ በፊት ደግሞ እንግዲህ እዚህ ክሊክ ብናደርገው ጁን 1 ላይ አሁን ይህንን አርካይቭ እየሆነ ነው። ክሊክ አድርገ ነው እዚህ ላይ ኦኬ፣ እዚህ ላይ ይሄን ፊክስ አልተደረገም እተዋለሁ። ሁለት ላይ የመጀመሪያ እየሰራው ስለነበረ ጽሁፉ በደንብ ፎርማትድ ስላልሆነ ነው። ይሄ ደግሞ የሐዋርያት ጾም ሲጀምር የወጣ ነው። ዘ አንዌቨሪንግ ዲቮሽን ኦፍ ዘ አፖስትልስ አንላኪንግ ዘ ፓወር ኦፍ ፋስቲንግ ኤንድ ፕሬየር ይላል። ከዛ ስለ ፋስቲንግ እና ፕሬየር መተን እዚህ ላይ መጽሐፍ ቅዱስን በደንብ አድርገን ተምረን ራሳችን ልጆቻችንም የምናስተምርበት እዚህ እየመጣን በቃ ሰብስክራይብ ሳናደርግም በአጠቃላይ እዚህ ላይ መጠቀም እንችላለን ማለት ነው። እሺ፣ ሌላው ግን ይህንን ሰብስክራይብ ላደረጋችሁና ለምታደርጉ በጣም ኢትዮ ዊዝደም በደንብ ታስቦበት ጊዜ ተወስዶ የተዘጋጀ አፕሊኬሽን ስለሆነ አሁን በቀጥታ ወደ እሱ ቱቶሪያል ይሄዳለሁ። እዚህ ሳይንን ትላላችሁ፣ ያው ሰብስክራይብ ላደረጋችሁ ማለት ነው። ከዚህ ኢሜይሌን አስገባለሁ። ከዛ ፓስወርዴን አስገባና ያው ክሬት ያደረጋችሁትን ሳይንን ታደርጋላችሁ። ይሄ
እንግዲህ በተለይ ዊዝደም በንድል የሚለው ሶስቱን የያዘው ነው። አማሪክ ላንጉጅ ይህንን ከዚህ በፊት ቱቶሪያል ስለሰጠውበት በአጠቃላይ እዚህ ላይ ገና ሳይንፕ ሳታደርጉ ማየት ትችላላችሁ ሙሉ ቱቶሪያሉን። አሁን ዛሬ ግን የሚሄደው ኦርቶዶክስ ሄሪቴጅ እና ቢብሊካል ፋውንዴሽን የሚለው ነው። መጀመሪያ ኦርቶዶክስ ሄሪቴጅ እንግዲህ እነዚህ ሶስት ራሳቸውን የቻሉ ዌብ አፕሊኬሽን ናቸው። በቃ እንዲመች ለማጥናት ወይም ደግሞ ወደ ተለያዩ አፖች ከሚሆን በአንድ አፕ ተዘጋጅቶ ይቅረብ በማለት ነው እንጂ እያንዳንዱ ሶስት ዌብ አፕሊኬሽን የሚሆን ነው። እሺ እንግዲህ አሁን እዚህ ላይ ኦርቶዶክስ ሄሪቴጅ መጀመሪያ እንደገባችው እዚህ ላይ የኢትዮጵያ ካሌንደር ነው ባይ ዲፎልት። አሁን ዛሬ 27 ሃይላይት ተደርጓል። መድኃኔ ዓለም ነው። ከዛ እያንዳንዱ ቀን ደግሞ ክሊክ ስታደርጉ የግሪጎሪያን ካሌንደር ምን እንደሆነ ቀኑ በዛ ላይ ያሳያቸዋል። ከዛ ዝቅ ስትሉም በዚህ ላይ ደግሞ ሰባቱ አጽዋማቱ መቼ እንደሚጀምሩ መቼ ደግሞ እንደሚፈሰኩ እዚህ ላይ በደንብ ተቀምጦላቸዋል ማለት ነው። ስለዚህ ሙሉ ካሌንደር ብቻ ሳይሆን እያንዳንዱ ካሌንደር ክሊክ በምናደርግበት ጊዜ ያ በዓል የምናከብረው በዓል ለምን እንደምናከብር በአማርኛም በእንግሊዘኛም እዚህ ላይ በደንብ ተገልጿል ማለት ነው። ከዚህ ላይም ሃይላይት ይሆናል። ያ ቀን ማለት አብይ በዓል ነው ማለት ነው። ስለዚህ ዝም ብለን በዓል ነው ማለት ብቻ ሳይሆን ወይም ዓመታዊ በዓል ነው ማለት ሳይሆን ምንድን ነው የምናከብርበት ምክንያቱ ምንድን ነው የሚለውን እንድናውቅ ተደርጎ የተዘጋጀ ነው። ከዛ መጽሐፈ ግጻዌው ደግሞ እንግዲህ የዓመቱን ከመጀመሪያው ጀምረን ብናው የዓመቱን በአጠቃላይ በቅዳሴ ጊዜ የሚነበቡትን ምንባባት የያዘ ነው። እንግዲህ ይህንን በእሑዱ ያሉትን ክሊክ እያደረግን በምናይበት ጊዜ እያንዳንዱን አሁን ለምሳሌ እዚህ ላይ ከዘወረደ ጀምረን ክሊክ ብናደርግ አሁን ለምሳሌ እዚህ ላይ ዘወረደ መዝሙሩ ምንድን ነው በአማርኛ ኦዲዮ እዚህ ላይ ተቀርጿል። ልጆቻችን አስቀድሞ የቅዳሴውን አንብበው ተዘጋጅተው እንዲመጡ በተለይ እዚህ ሀገር በውጭ ሀገር ያሉት የአማርኛ ችግር ስላለ አስቀድመው ሳምንቱን ተዘጋጅተው አንብበው ተለማምደው እንዲመጡ መዝሙሩም ምስባኩም ንባባቱም እዚሁ ላይ ቅዳሴውም ሁሉም ተዘጋጅተዋል ማለት ነው። ይሄንን አንብበው እኛም ተዘጋጅተን የምንመጣበት ነው። እዛ ኮርስ ስንገባ እዚህ ላይ ኮርስ የሚለውን ስናይ እዚህ ላይ ኮርሶቹ እንደምታያቸው እዚህ ላይ ተዘርዝረዋል። በነገራችን ላይ እዚህ ላይ የምናያት ታግል ናት። ያ ማለት እንደ ዳርክ አድርገንም ዳርክ ሞድ ስናደርገው በደንብ እንድናይ ያደርገናል። እዚህ ላይ ኮርሶቹን የምናይበት ነው። እንግዲህ ይህንን እመለስበታለሁ የኮርሶቹን። ከዛ ባይብል አለ። ባይብሉ ደግሞ እዚህ ላይ ባይብሉ ሎድ ያደርጋል። እንግዲህ እዚህ ላይ ባይብሉን እንደምታዩት ያው ጥቃቅን ሲሆን እዚህ እንትን ማድረግ እንችላለን። ትንሽ ጋርዶኛለን እንዲያደርገን ዙም ማድረግ እንችላለን። በዚህ እስከፈለግነው ድረስ ትልቅ ማድረግ እንችላለን። ሌላው ደግሞ እዚህ ላይ ባይብሉን ሲያነቡ ልጆች እንዲህ ሃይላይት ስናደርገው ይች ኤአይ ናት። ኤአይ ኢንተግሬትድ ሆናል። ይህንን ክሊክ ስናደርገው ኤአዩ እዚህ ላይ አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ኤአዩ ደግሞ ይህንን ምን እንደሆነ ምን ማለት እንደሆነ ተርጉሞ በእንግሊዘኛም እያንዳንዱ ምን ማለት እንደሆነ ይነግረናል። ከዛ በኋላ ስ ላይክ ቻት ጂፒቲ ሞር ኤክስፕላኔሽን ለመጻፍ አልተመችም። ሞር ኤክስፕላኔሽን የፈለግነውን እየጻፍነው ማይኩ በፊት ለፊቴ ስላለ ለመጻፍ አይመችም ኪቦርዱ ላይ። ስለዚህ የፈለግነውን ከዚህ በኋላ ሌላ ጀነሪክ የሆነ ጥያቄ ቢጠይቁ አይመልስም። ትሬን ያደረግነው ስለ መጽሐፍ ቅዱስ ብቻ እንዲመልስ ስለሆነ አሁን የማናውቀውን ደግሞ እዚህ ላይ እየጠየቅን መማር እንችላለን ማለት ነው። እሺ መልሼ ወደ ላይት ሞድል አድርገው። እዚህ ላይ ደግሞ ስማርት ሰርችም አለ። ኤአይን የፈለጋችሁን ዝም ብላችሁ አሁን ለምሳሌ ሙሴ ብዙ ጊዜ ስለሚባል ነው ስለሚጠየቅ ነው። በአማርኛ አድርገውና ሙሴ ስንት ጊዜ በመጽሐፍ ቅዱስ የተጠቀሰ ወይም ኢትዮጵያ የሚለውን ሙሴ ስትለው እዚህ ላይ
በአጠቃላይ 783 ጥቅሶች 847 ጊዜ ተገኝቷል ይላል። ከዛ እያንዳንዱ እዚህ ላይ የተጠቀሰውን እዚህ ክሊክ እያደረግን እያንዳንዱን ከዛ ክሊክ ስናደርገው ሙሉ ወደ መጽሐፍ ቅዱሱ ቻፕተር ይወስደናል ማለት ነው። ምዕራፍና ቁጥር ይወስደንና ከዛ ምን እንደተባለ ያንን ሙሉ ሀሳቡን እንድንረዳ ያደርገናል ማለት ነው። እንግዲህ ማንኛውም ሌሎቹ ዌብ አፖችም ሰርች ማድረግ ያስችላሉ። ይሄ ግን እንደምታዩት እዛው ሳትወጡ እያንዳንዱ ጥቅስ እዛው ክሊክ እያደረጋችሁ ማንበብ ትችላላችሁ ማለት ነው። ስለዚህ በተለይ መጽሐፍ ቅዱስን ማስተማር ለምትፈልጉ፣ መማር ለምትፈልጉ መላእክት፣ ኢትዮጵያ የፈለጋችሁትን አይዲያ ሀሳብ አንድ ጊዜ ደግሞ ቤዛ የሚል በዚህ በቲክታክ ላይ ትልቅ እንትን ሆኖ ነበር፣ አጀንዳ ሆኖ ነበር። ከዛ ቤዛ የሚለውን ደግሞ አሁን በመጽሐፍ ቅዱስ ቤዛ የሚለውን ስንጠቅ ወደ 24 ጊዜ ተጠቅሷል። 25 ጊዜ ተገኝቷል ማለት አንዳንድ ጊዜ በአንዱ ምዕራፍ 2 ጊዜ ወይም ከዛ በላይ ጊዜ ሊጠቀስ ስለሚችል ነው እንደዛ የሚሆነው። አሁን ለምሳሌ እዚህ ላይ ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ስለዚህ ቤዛ የሚለው እዚህ ላይ 2 ጊዜ ተጠቅሷል ማለት ነው። ለዛ ነው በአጠቃላይ እዚህ በአማርኛው እንዲህ እያደረግን ማንበብ እንችላለን ማለት ነው። ቢብሊካል ስተዲስ የሚለው በጣም ሁላችሁንም ሪሊ ሃይሊ ሪኮመንድ የማደርገው በጣም እንዳልኳችሁ ጊዜ ተወስዶ የተዘጋጀ ስለሆነ በጣም ኤክስቴንሲቭ ነው እና ጊዜ ወስደን ብንጠቀምበት ብናጠና። ለምሳሌ በኦርቶዶክሳውያን በተለይ ያው እምነታችን እንወዳለን፣ ግን በደንብ አድርገን ጊዜ ወስደን የማጥናት የመማር እና የማወቅ ግን ይሄ ድክመት ይታያል እና ይህን ድክመት ደግሞ አሁን ሪሶርሱ አለ፣ በጣም ጊዜው አለን። በእውነት ሶሻል ሚዲያ 10 ጊዜ ስክሮል በምናደርግበት ሰዓት ትንሽ መጽሐፍ ቅዱስ ብንማርበት ብናውቅ፣ ስለ አምላካችን እንደ ስለ ታዋቂ ሰዎች እያወቅን ስለ ፌመስ ሰዎች ስለጻፉት መጻሕፍት ለማወቅ ጉጉት እያደረብን እንዲሁም እያነበብ የአምላካችን ቃለ እግዚአብሔርን እንዴት ለማንበብና ለማወቅ እንዴት ጉጉት አያድርብንም? ስለዚህ እዚህ ላይ ሆል ባይብል ጆርኒ የሚለው ይሄ ለ1 ዓመት የተዘጋጀ ነው። ከዊክ 1 እስከ ዊክ 52 ድረስ የተዘጋጀ ነው። ስለዚህ በራሱ ትራክ እንዲያደርግ ማለት ነው። እዚህ ላይ ዴይ 1 ይላል። ለምሳሌ ዊክ 1 ዴይ 1 ጄነሲስ 1 እስከ 3 አንብቡ ይላል። ከዛ ለማንበብ ደግሞ የትም መሄድ አይጠበቅም። ይችም ፕላስ የምትለውን ክሊክ ስናደርግ ጄነሲስ 1 ጄነሲስ 2 ጄነሲስ 3 ይመጣሉ ቻፕተሮች። ጄነሲስ 1 ስናደርግ ደግሞ እዚህ ላይ ጄነሲስ 1 ቻፕተሩ ሙሉ ቻፕተር ይመጣልናል ማለት ነው። ኢንኬዝ ቢደክመን እንኳን ገደም ብለን እዚህ ላይ ከፈለግነ የተለያየ ማንበብ ኦፕን ኤአይ ራሱ እዚህ ላይ ተዘጋጅቷል። በፈለጋችሁት በተለይ በብራውዘር ሲሆን ኦዲዮ በጣም ኳሊቲ ነው። በስልካችን ሲሆን ነው ትንሽ አፕል በተለይ አይፎን ሴኪሪቲ እያሉ የሌሎች አፕ ወይም የሌሎቹ ፊቸርስ በጣም ለመስራት ከባድ ስለሆነ ኦዲዮ ኦፕን ኤፒአይ ካልሆነ አይቻልም። ለሌላው ግን እዚህ ላይ የፈለግነውን እዚህ ላይ ባይ ዲፎልት ያለውን ራሱ አድርገን ብናነበው ሪድ ቱዴይ የሚለውን ክሊክ ስናደርግ ከዛ በኋላ ይህንን ቻፕተሩን ያነብልናል ማለት ነው። እንግዲህ ይህንን አሁን እናንተ እኔ ማይኩን እየተጠቀምኩበት ስለሆነ ይህንን እተዋለሁ። ከዛ ይህንን ማርክ ኮምፕሊት አንብቦ ሲጨርስ ራሱ ማርክ ኮምፕሊት። እናንተ የምታነቡ ከሆነ ደግሞ ይህንን አንብባችሁ ይህን ከጨረሳችሁ በኋላ ደይቱ ለምሳሌ ከ4 እስከ 7 ነው። ማርክ ኮምፕሊት ትሉታላችሁ። ከዛ ሲስተሙ ራሱ ኮምፕሊት ያደርግና የሚቀጥለው የት ላይ እንደሆናቸው እዚህ ስትመጡ ዴይስ ደን 2 ቀን ጨርሳቸዋል። አሁን ዴይ 3 ላይ ናችሁ ማለት ነው። ስለዚህ ዘግታችሁ ብትሄዱ እንኳን ተመልሳችሁ ስትመጡ ዴይ 3 ላይ እንደምትጀምሩ ሪማይንድ ያደርጋችኋል። ይሄ በአጠቃላይ የዓመቱ መጽሐፍ ቅዱስን አንብበን በ1 ዓመት ውስጥ ለመጨረስ ስኬጁል የተደረገበት ነው ማለት ነው። እያንዳንዱን እዚህ ላይ ካርድ ክሊክ እያደረግኩ ማሳየት በጣም ከባድ ስለሆነ ይሄ ደግሞ መጽሐፍ ቅዱስን የተለያዩ ፖይንቶች ሰተን እንደ ኤክስፕላኔሽን ሰተን እንዴት በ320 ቀን ደግሞ መጨረስ እንደምችሉ ነው።
እሱን እዘለዋለሁ። ባይብል ካራክተር የሚለው እዚህ ላይ ይህም ብራውዝ ስታደርጉ እያንዳንዶች ትልቆች በባይብል ላይ ፊገር ፊገር የሆኑ አባቶች እዚህ ላይ ተዘርዝረዋል። እና ለምሳሌ እዚህ ላይ ሰርች ማድረግ እንችላለን። እዚህ ላይ አብርሃም በአማርኛ ቅድም ሙሴ ስል ስጽፍ ስለቀየርኩት አብርሃም ብንል አሁን እዚህ ላይ ስለ አብርሃም ላይፍ ነሬቲቭ እዚህ ላይ አለ። ከዛ እዚህ ስንመጣ ደግሞ ኪ ሎኬሽኖች ኡር ኦፍ ዘ ካልዲየንስ አብርሃምስ በርዝ ፕሌስ የተወለደበት፣ ከዛ ደግሞ ዌር አብርሃም ሊቭድ ቢፎር ጎንግ ወደ ከናን ከመሄዱ በፊት የኖረበት ፕሮሚስድ ላንድ፣ ከዛ ሄብሮን ዌር አብርሃም ሊቭድ ኤንድ ዋዝ ቤሪድ የተቀበረበት። እዚህ ላይ ስትመጡ ፋሚሊ ትሪውን ክሊክ ስታደርጉ በተለይ ዳርክ ሞዶ እዚህ ላይ በደንብ ለማሳየት ይመቻል። እዚህ ላይ ፋሚሊ ትሪው ስትመጡ አብርሃም፣ ሳራ፣ ሃጋር፣ ኩቶራ እዚህ ላይ ከዛ ደግሞ ከሳራ በኋላ እንኳን የተወለዱ ልጆች እንዳሉ እዚህ ላይ ማንበብ እንችላለን። ከዛ አብርሃም ከአዳም ጀምሮ ስንመጣ ስንተኛ ጀኔሬሽን ነው? 20 ወይም 21ኛ ጀኔሬሽን በሉቃስና በዘፍጥረት። ስለዚህ 21ኛ ጀኔሬሽን ላይ አብርሃም እንዳለ እዚህ ላይ እናያለን። አሁን ለምሳሌ 7ኛ ጀኔሬሽን ብናውቅ ሁልጊዜ እንደምናውቀው ሄኖክ 7ኛ ጀኔሬሽን ላይ እንዳለ እዚህ ላይ እዛም መጽሐፍ ቅዱስ ደግሞ የት ላይ እንደምናገኙ ጄኔሲስ 5:18 እንደምናገኙ ዲቴይልድ የሆነ ኢንፎርሜሽን እዚህ ላይ አለ ማለት ነው። እዛ ታይም ላይን አለ፣ እዛ ሲግኒፊካንስ እያንዳንዱን አባቶች ሪድ ፔጅ ካልነው ደግሞ ፔጁን ወይም ደግሞ ፕሌይ ላይፍ ስቶሪ ካልነ ላይፍ ስቶሪውን፣ ሪድ ፔጅ ካልነ ሙሉ ፔጁን ሪድ ያደርግልናል ማለት ነው። እንዲህ እያደረግ መማማር እንችላለን። እዚህ ደግሞ በቀደም በአማርኛው እንዳየነው እዚህ ደግሞ ሜይ ቢ እዚህ ላይ ላይት ሞድ አድርገው እንደ ሁኔታው እንደ ስዊች ማድረግ ስዊች ታደርጋላችሁ እንደ ሁኔታው። እዚህ ላይ ለምሳሌ ቅድም እዚህ ታይም ላይን ስንል በተለያየ ታይም ላይን አለ። እዚህ ላይ ክሊክ እያደረግን በሳይዱ ማንበብ እንችላለን ማለት ነው። ዲቴይልድ የሆነ ነው። ሆሊላንድ ደግሞ በመጽሐፍ ቅዱስ ያሉ ሆሊላንዶች ምንድነው፣ ሞደርን ስማቸው ምንድን ነው፣ ባቢሎን ማለት የት ነው የምትገኝ የሚለውን ለማወቅ የሚረዳን ነው። ዲፕ ስተዲ እዚህ ላይ ያለ። ኮንኮርዳንስ ደግሞ ቅድመውም ሙሴ ብለን በአማርኛ እንደጻፍነ አሁን ደግሞ በእንግሊዝኛ ሞዝስ ብለን ብንጽፍ ደግሞ እንዲሁ እዚህ ላይ ደግሞ ስለ ሙሴ በእንግሊዝኛ ልክ ቅድም እንዳየነው ክሊክ እያደረግን የፈለግነውን ማንበብ እንችላለን ማለት ነው። እሺ፣ ከዛ በመቀጠል ኢንተራክቲቭ ባይብል ማፕ። ይሄ ደግሞ ከአንድ ቦታ ከአንድ ባይብል ሎኬሽን ወደ ሌላ ባይብል ሎኬሽን ርቀቱ ምን ያህል ነው እዛ እያንዳንዱ ደግሞ እንደ ቱር ወይም ደግሞ አንድ ቦታ እንደ ባስ ከአንድ ቦታ ወደ አንድ ቦታ ሲሄድ ቱር ባስ በኢምፖርታንት ሎኬሽኖችን እየተናገረ እንደሚሄድ፣ አሁን ደግሞ ሲንሄድ ኪ የሆኑ ሎኬሽኖችንና ሲግኒፊካንት ስቶሪዎችን እየነገረን ይሄዳል ማለት ነው። ጂሰስ ሚኒስትሪ ብንለው ለምሳሌ አሁን በዚህ ጊዜ ነሬሽን እየተናገረ ነው። ፖዝ አደርገዋለሁ፣ አቆመዋለሁ። ከዛ ናዝሬት ብሎ አሁን ለምሳሌ እዚህ ላይ እንደምናየው አውጥቶታል። ከዛ ሎኬሽኑን ደግሞ ያሳየናል፣ ከየት ወደ የት እንደሆነ ማፑን እያየን ዲፕ የሆነ አንደርስታንዲንግ እንዲኖረን የሚያደርግ ነው ማለት ነው። ከዚህም ሲቲዎቹን እዚህ ላይ ባይብል እንትኖችን መምረጥ እንችላለን። ከዛ ከአንዱ ወደ አንዱ እዚህ ላይ ለምሳሌ መጻፍም እንችላለን። አሁን ለምሳሌ እዚህ ላይ ጀሩሳሌም ብንል ከኢየሩሳሌም ናዝሬት ፈለጋችሁትን ምን ያህል ርቀት ነው ብንል ከዛ በቀጥታ ልክ ያንን እንዳደረግነው በቀጥታ እዚህ ላይ ማፑ ላይ ያስገባልናል፣ ያሳየናል። እዛ ኢምፖርታንት ሲቲዎችንም ይነግረናል። ርቀቱም ወደ 64 ማይል እንደሆነ ስትሬት ላይን። ከዛ ድራይቪንግ ኦፍ ነበር። ኦን ካደረግነው ግን ከረንት ድራይቪንግ ዲሬክሽኑ ምን ይመስላል የሚለውን ደግሞ እንዲህ አደርገን ዙም ኢን ኤንድ ዙም አውት እያደረግን ማየት እንችላለን ማለት ነው። ማየት እንችላለን። እንግዲህ እንዲህ ያልነ የባይብል ደግሞ ኪ ሎኬሽኖችን እና ኢምፖርታንት ሲቲዎችን እንዲህ እያደረግን ማወቅ እንችላለን። እዚህ ላይ እንደምታዩ በጣም የፖል ኦል ሚሽንስ
ፖል ሚሽን 1 ሚሽን 2 ሚሽን 3 የቅዱስ ጳውሎስ ጉዞን እዚህ ላይ በደንብ ማየት እንችላለን፣ መከታተል እንችላለን ማለት ነው። ከዛ እንግዲህ ሁሉንም ሁለት ከዚህ በኋላ ማየት ሜይ ቢ እዚህ ላይ ስቴርስ ቱ ሄቨን የሚለውን መጽሐፍ ቅዱስን ካነበብን በኋላ ደግሞ ላይክ እዚህ ላይ ስንመጣ አዲስ ኪዳን ማቲው ብለን ለምሳሌ የመጀመሪያውን እዛ በኋላ ጥያቄ ያነበብነውን ደግሞ በጥያቄ መልኩ ክላይም ቱ ሄቨን ወደ ሄቨን ነው የምንወጣ። ዋት ሹድ ዩ ኖት ካስት ቢፎር ስዋይን ይላል። ፐርል ስንል አሁን ለምሳሌ አንድ ስቴፕ ወደ ላይ ደግሞ አሁንም ሌላ ስንመልስ ደግሞ አንድ ስቴፕ ወደ ላይ እያለ ካልመለስን ግን እዛው ካለንበት እንቀራለን ማለት ነው። ስለዚህ ካላነበብን ካላወቅን እዛው ቦታ ላይ ባለንበት ክፍል ነን ማለት ነው። ለዚህ ነው ሞቲቬትድ ሆነን እንድንማር ሞር ኢንተራክቲቭ ሆኖ የተዘጋጀ ነው ማለት ነው። ከዛ ደግሞ እንግዲህ ይህንን 365 የልጆች ግን ሁላችሁም ፓረንቶች በጣም ሪኮመንድ አደርጋቸዋለሁ ለራሳቸውና ለልጆቻችሁ ማታ ማታ እዚህ ላይ ከደይ 1 እስከ ደይ 365 የተዘጋጀ ነው። በደንብ ተደርጎ የተዘጋጀ ስለሆነ እያነበባችሁ ከዛ በኋላ ወደ አፕሊኬሽኑ ደግሞ ወደኛ ህይወት ስናመጣው ምንድን ነው እያለ ልጆቻችን ሌላ ቤድ ታይም ብላችሁ ሌላ ስቶሪ ከምታነቡላቸው የቤድ ታይም ይህንን 365 ቀን ብታነቡላቸው ስታቲክ ነው። ኤአይ ጀነሬትድ እየሆነ የሚወጣ አይደለም። አንድ ጊዜ ኦልሬዲ ጀነሬትድ ሆኖ ሪቪውድ ተደርጎ ኤዲትድ ተደርጎ በደንብ የተዘጋጀ ስለሆነ እንደ አዲስ ኤአይ አሁን ጀነሬት የሚያደርገው አይደለም። ታውታላችሁ፣ ስታቲክ ነው። እዚህ በመጨረሻ ደግሞ እንግዲህ አንዳንድ ጊዜ መቼም ይሄ ኑሮ ቀላል አይደለም። ስትራግል አለ፣ ቻሌንጅ አለ፣ ስትረስ አለ። ህይወት ቀላል አይደለም፣ በራሳችን፣ በስራችን፣ በልጆቻችን፣ በተለያየ ምክንያት። ስለዚህ አንዳንድ ጊዜ በዛ ምንድን ነው ማድረግ ያለብን? አንድ ሰው ስትረስድ ሲሆን ዲፕሬስድ ሲሆን ምንድን ነው ማድረግ ያለብን? ዘ ሊቪንግ ወርልድ የሚለው እዚህ ላይ ጥቅሶቹ በዚህን ሰዓት እንድናነባቸው ተደርገው የተዘጋጁ ነው። ለምሳሌ እዚህ ላይ ፊር ኤንድ ትረስት ሚን ፌዝ ኤንድ ትረስት ወይም ደግሞ ፊር ኤንድ አንዛይቲ፣ ለቭ ኤንድ ሪሌሽንሽፕ እንዲሁም ደግሞ ፒስ ኤንድ ሬስት ስንል አሁን ፒስ ኤንድ ሬስት ስንል በቃ ስለ ፒስ እና ሬስት የተመለከቱትን በባይብል ጥቅሶች ይመጡልናል ማለት ነው። ፍሬ ኤንድ አንዛይቲ ስንፈራና ስንጨነቅ ደግሞ ያንን የሚያበረታታን የመጽሐፍ ቅዱስ ጥቅስ ይወጣልናል። ያን ክሊክ እያደረግን ከፈለግነ ግድግዳችን ላይም ለመለጠፍ በተለያየ መልኩ በተለያየ ሳይዝ ተዘጋጅቷል። ፕሪንት አድርገንም ፖስት ማድረግ እንችላለን ማለት ነው። ይሄም ለልጆቻችን ለእኛም በጣም ጠቃሚ ነው። ከዛ እንግዲህ ሰቨን ፋስቲንግስ ይሄ ደግሞ ለልጆቻችን በተለይ አጽዋማትን ለመከታተል እዚህ ላይ ያሳያል። አሁን ጾመ ሐዋርያት ከዚህ ላይ ጁን 1 ጀምሮ አሁን ጁን 4 ላይ ተርስደይ እንዳለን እነዚህ ከለር ኮድድ የሆነው ጾሙ አሁንም አለ ማለት ነው። ስለዚህ እዚህ ላይ አሁን ለምሳሌ ስንመጣ ጁላይ ላይ ስንሄድ ጁላይ እስከ 11 ላይ ኮድድ ተደርጓል። 12 ላይ ግን እንግዲህ ጁላይ 12 በግሪጎሪያን ካሌንደር ነው። ይሄ በእንግሊዝኛ። በአማርኛው ቅድም አሳይቻቸዋለሁ ኦርቶዶክስ ሄሪቴጅ ላይ ከሚለው። አሁን ደግሞ እዚህ ላይ ውጭ ያለው ለምንጠቀምበት አጽዋማቱ ፋስት ኦፍ ፕሮፌት ወይም ማን ነው ፋስት ኦፍ አፖስትልስ ማንዴይ ጁን 1 ጀምሮ ከዛ የሚያልቀው ፊስት ዴዩ ሰንዴይ ጁላይ 12 ነው ማለት ነው። እና እያንዳንዱ ደግሞ አሁን አጽዋማቱ ምንድን ነው ለምንድን ነው የምንጾመው የሚለውን ያንን ክሊክ እያደረግን ስለ አጽዋማቱ ማንበብ እንችላለን ማለት ነው። ባዮግራፊ ኦፍ ሴንትስ እዚህ ላይ ያለ ስለ ቅዱሳን የምንማማርበት ነው። እዚህ ላይ ልጆቻችን እዚህ ላይ በዓል ሲደርስ እንደ ካንድል አድርገናል። ለምሳሌ ሪኮግናይዝ እንዲያደርጉ እንዲያውቁ ያንን ፊስቱ ለምንድን ነው የምናከብረው? ምክንያቱ ምንድን ነው? የሰማዕታትን ስናከብር ለአምላካቸው ሲሉ ራሳቸውን እኛ ጊዜያችን መስዋዕት ለማድረግ ገንዘባችን መስዋዕት ለማድረግ በተቸገርንበት እነሱ ግን አንገታቸውን ሙሉ ሕይወታቸውን መስዋዕት አድርገው አምላካቸውን ያስደሰቱበት ስለሆነ አትሊስት እንኳን እኛ ቢያንስ እንኳን
የእነሱን ገድል ተጋድሎ እያነበብነ እየሰማነ ትንሽ እንደ መንፈሳዊ ብርታት እንዲሰማን የቅዱሳንን ገድል ወይም ደግሞ ተጋድሎ የምናነብበት ነው። ሪሶርሱም አለ እዚያ ላይ ስናነብ። አሁን ለምሳሌ ሴንት ጆርጅ ሪድ ባዮግራፊ ስንል ኪክ የሆኖችን ነው። መቼ በመቼ ተጋደለ፣ የተወለደ፣ በምን ዘመን ነበረ። ከዛ እዚህ ላይ ደግሞ የኢትዮጵያ እንዲሁም ደግሞ የኮፕቲኮች ሲናግዜሪየም ስንክሳር እዛ ላይ እንዴት ሪኮርድድ እንደተደረገ ሪፈረንሱ እዛ ላይ አለ። ሂስቶሪካል ፕሌስስ በተለይ ደግሞ እንግዲህ ወርልድ ሄሪቴጅ ትሬዠርስ በዩኔስኮ ተመዝግበው የሚገኙ የኛ ሂስቶሪካል ሳይቶችን ልጆቻችን እንዲያነቡ እዚህ ላይ እየተዘጋጀ ነው። እንዲሁም ደግሞ ቸርች ዲኖሚኔሽን፣ ይህን ሁላችሁንም በጣም ሰጀስት አደርጋለሁ። ይሄ እምነት ክርስትና እምነት እንዴት ሊከፋፈል ቻለ? ምንድን ነው ምክንያቱ? ከዛ ደግሞ አንዳንድ ደግሞ ቴዎሎጂካል ተርሚኖሎጂ ሞኖፊሳይት፣ ዳዮፊሳይት፣ ሚያፊሳይት። አሁን እኛ ሚያፊሳይት የተባልነው ምንድን ነው? ሚያ ማለት ዋን እንደሆነ ዩናይትድ ዋን ኔቸር ሁማኒቲ እንድ ዲቪኒቲ ዩናይትድ ነው። ዋን ኔቸር ተዋህዶ የሚለው ሚያፊሳይት በእንግሊዝኛው እንደሆነ እሱንም ደግሞ በደንብ የምናንብበት ነው። ከዛም ደግሞ በፍሎው ቻርት ተደርጎ ተዘጋጅቶ ይሄ ክርስትና እምነት መጀመሪያ ከነበረ ጀምሮ በምን ምክንያት እንዴት ሊከፋፈል ቻለ፣ ምንድን ነው ምክንያቱ የሚለውን በዛው ሞር የምናይበትና የምናነብበት ነው። ይህን እንድታነቡ ሪኮመንድ አደርጋለሁ። ከዛ ግዕዝ ነው። በነገራችን ላይ ቅድም ኦርት ሄሪቴጅ ላይ አይተናል ያልኩት እዚህ ላይ በተለይ ግዕዝን በደንብ መጀመሪያ እዚህ ላይ እስኪ ሌሎች ግዕዝን ሆልድ ላድርገው ለጊዜው፣ ሌሎችን ትንሽ ልጨርስና ምክንያቱም እሱ ላይ ትንሽ ኤንፋሲስ ሰጥቼ መናገር ስለምፈልግ ልጆቹን እንዴት ልጆቹ ግዕዝን እኛም ሞደርን በሆነ መልኩ ግዕዝን እንዴት ማንበብ እንደምንችል ለማሳየት እስኪ ሌላ ያለኝን ትንሽ ያለ ይሄ ዴይሊ አክቲቪቲስ ልጆቻችን ስኬጁል ተደርገው እንዴት ክሊክ አድርጋቸው ልጆቹ ስኬጁል አድርገው በየቀኑ ምን ማንበብ እንዳለባቸው ምን መስራት እንዳለባቸው እና የወላጅ ስራ ይበዛበታልና ሲመጡ ሪኮርድ አድርጎ እራሱ መታችሁ አትሊስት ምን አጠኑ ምን ሰሩ የሚለው መከታተል እንድትችሉ ተደርጎ የተዘጋጀ ነው። እሺ፣ የመጽሐፍ ቅዱስ ጥናት እንግዲህ በአማርኛ የተጻፈ ነው። እዩት፣ ባይብል የሚለውን ቅድም ስላሳየው። እንዲሁም ጥያቄ ካላችሁ እዚህ ላይ ሰፖርት የሚለው ወይም ፎረም ላይ ገብታችሁ መጠየቅ ይቻላል ማለት ነው። እስቲ ወደ ግዕዝ ልሂድ። ግዕዝ የሚለው እዚህ ላይ የግዕዝ 4 አይነት ሜጀር አነባበቦች አሉ። ተነሽ፣ ሰያፍ፣ ተጣይና ወዳቂ ናቸው። ተነሽ ስንል እያንዳንዱን ተነሽ የሆነ ቃል ደግሞ እንደ ዲክሽነሪ አድርጎ ያመጣልናል ማለት ነው። እዛ ሰያፍ የሚለውን ደግሞ በአጠቃላይ የእነዚህን ንባብ አይነቶች በደንብ ኮድ ተደርጎ የሚያመጣልን ነው። ወደዛ ግን የአነባበብ አይነቶቹ እንዴት ነው የምናነባቸው የሚለውን ለማሳየት ነው አሁን ወደዛ የምንሄደው። እንግዲህ እዚህ ላይ ግዕዝ ኢንዲንግ የሚለው ደግሞ እዚህ ላይ ተነሽኖ ለምሳሌ በግዕዝ የሚጨርስ ተነሽኖ በካይብ የሚጨርስ በሳልስ በራብ እንዲሁም በሳብ የሚጨርስ እያልን የምናይበት ማለት ነው። ይሄ ግን ያው ትንሽ ገለጻ ስለሚያስፈልገው አሁን ወደ ግዕዝ ለርኒንግ የሚለው ወደ መጨረሻው እንሄዳለን። ግዕዝ ለርኒንግ የሚለውን ካየን በኋላ ተመልሰን ወደ ኮርስ እንሄዳለን። ምክንያቱም አፕሊኬሽኑ ምንድን ነው፣ ልጆቻችን እንዴት አድርገን ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊት እኛም እንዴት አድርገን ግዕዝ እንግዲህ ቴዎሎጂ የሚማሩ አባቶች ብዙ ጊዜ ቴዎሎጂ የሚማር ሰው ሂብሪውን፣ ዕብራይስጥን በተለይም ደግሞ አዲስ ኪዳን ግሪክን መማር ያስፈልገዋል። ምክንያቱም በአብዛኛው አዲስ ኪዳን ኦልሞስት ሙሉ በሙሉ ደረጃ በሚባል ደረጃ ከትንሽ መጻሕፍት በስተቀር በግሪክ ነው የተጻፈ። ስለዚህ አንሸንት የሆኑ ጽሑፎቹን ለማወቅ እንዲያውም ኮር የሆኑ አንደርስታንዲንጎች እንዲኖሩን የግሪክ እውቀት ያስፈልጋል። በኢትዮጵያ ስንመጣ ደግሞ የኢትዮጵያውያን ግሪክ ግዕዝ ነው።
ጥንታዊ ጽሑፎችን ለማወቅ ስልጣኔን ለማወቅ በአጠቃላይ ስለ መጽሐፍ ቅዱስ ሆነም ስለ ሀገር ታሪክ ለማወቅ ግዕዝን ማወቅ ያስፈልጋል። በተለይ ደግሞ የራሳችን ሀብት እንደመሆኑ መጠን እነ ጀርመን እና ሌሎች ሀገራት እየተማሩት እኛ ደግሞ አትሊስት ማንበቡን፣ ምክንያቱም ማንኛውም ቋንቋ እንደ እንግሊዘኛውም ኒዮሎጂ ብለን ነው እንጂ አክኒዮሎጂ ብለን አናነበውም። ሁሉም ይስቁብናል እንደዛ ብንል። ናይፍ ነው እንጂ ክናይፍ ብለን አናነበውም። ግዕዙም እንደዛ አይነት አነባበብ እንዳይኖረን ህጎች ስላሉት የግዕዙ ንባብ አሁን እዚህ በመቀጠል አሳያለሁ። ግን ቀላል ስለሆነ በተለይ ደግሞ በዚህ አፕ ላይ ቀለል ተደርጎ ስለተዘጋጀ ሁላችንም እንድንረዳው ተደርጎ የተዘጋጀ ስለሆነ ከተከታተላችሁ ሲሪየስ የሆነ ሰው በትክክል ግዕዝን ለማንበብ ቀላል ነው። ቀላል ነው ስል እንግዲህ በኮቴሽን ይቀመጥ ካየነው ካነበብነው ነው። እንደ እዚህ ላይ ትንሽ ስለ ግዕዝ ገለጻ ኢንትሮዳክሽን ነው የሰጠሁት። እዚህ ላይ ፔጁ ላይ ስላለ ክሊክ አድርገን እያንዳንዶቹን ታቦች ማንበብ። እዚህ ላይ የግዕዝ ፊደላት ስንል የግዕዝ ፊደላት 26ቱም እዚህ ላይ ተዘርዝረዋል። ከዛ ደግሞ ጎዶሎ ፊደላት የሚባሉትም እዚህ ላይ ተገልጸዋል። እኔ ግን የንባብ ህጎቹ እዚህ ላይ በአራት ይከፈላሉ። ተነሽ፣ ሰያፍ፣ ተጣይ፣ ወዳቂ የሚለው ንባቡ አለ። ግን በአጠቃላይ እዚህ ላይ ሰመራይዝ ስላደረግኳቸው ወደዛ ነው የሚሄድ። የግዕዝ ንባብ በፍሎው ቻርት ይላል። እንግዲህ የግዕዝ ንባብ ሁለት አይነት አነባበብ ነው ያለ፣ አበይት ንባባትና ንዑሳን ንባባት ይባላል። ብዙ ጊዜ እንግዲህ ግዕዝ ንባባት በአራት ይከፈላሉ ቢለው ቢጀምሩም ዛስ ፋይን፣ ምክንያቱም ያ ማለት አበይት ንባባት ላይ ትኩረት አድርገዋል ማለት ነው። ስለዚህ አበይት ንባባት የሚባሉት ተነሽ፣ ሰያፍ፣ ተጣይና ወዳቂ ናቸው። ንዑሳን ንባባት የሚባሉት ደግሞ የሚጠብቅ አለ፣ የሚላላ አለ፣ ተናባቢ አለ፣ ኢተናባቢ፣ የሚጠቀልልና የሚቆጥር አለ። ስለዚህ እነዚህን ማወቅ ያስፈልጋል ማለት ነው። እነዚህን ለማወቅ ደግሞ ብዙ መጻሕፍትን ብታዩ አባቶቻችን በጣም በአንዳንድ ጊዜ በኃይለኛው ደክመዋል። የተለያዩ የቅዱስ ያሬድን የዜማ ምልክቶች ለመጠቀምና ለማንበብ ስትሉ በጣም አስቸጋሪና ምልክቱን እየተከተሉ ማንበብ እንዴት ከባድ እንደሆነ ተረድቻለሁ። አንድ ሶስቱ መጻሕፍትም እዚህ አሉ ከኔ። ወደዛ ማሳየቱ ብዙም ጊዜያችንን ለመጠቀም ያህል እዚህ ላይ ትኩረት እናድርግና ከዛ እዚህ ላይ አራቱን ንባባት ካየን ተነሽ፣ ሰያፍ፣ ተጣይ፣ ወዳቂ እንዲሁም ደግሞ የሚቀይ ተነሽና ሰያፍ በቀይ ተጣይና ወዳቂ በአረንጓዴ ተናባቢ ቃላት ደግሞ በአንድ ላይ የሚነበቡት በዚህ በኮለን በሁለት ነጥብ እንደሚች ደግሞ የሚጠብቁ ፊደላት ደግሞ በዳት የሚዋጡ ደግሞ በዚህ ተደርገዋል ወይም ደግሞ በዚህ ምልክት ተለይተዋል። አሁን እንዲህ ግልጽ አይደለም። አሁን ያልኩት ግልጽ አይደለም፣ ግን ወደ ንባቡ ሲኔድ ግን ግልጽ ይሆናል። ይህ ሃይላይት ካላችሁ አሁን ኮርስ ስንሄድና ኮርስ ስንሄድ እዚህ ላይ የግዕዝ ጸሎት የሚላለ የግዕዝ ጸሎት ክሊክ ስናደርግ መዝሙረ ዳዊት በግዕዝ፣ ውዳሴ ማርያም በግዕዝ፣ ውዳሴ ማርያም በግዕዝ ጥናት። ውዳሴ ማርያም በግዕዝ ጥናት ያልኩት በእያንዳንዱ ሳሌለነ ቅድስት ስለተዘጋጀ ነው። በእያንዳንዱ ሳሌለነ ቅድስት እዛ ውዳሴ ማርያም በግዕዝ የሚለውን ክሊክ እናደርገዋለን። ስርዓተ ንባብ ዘግዕዝ በእንግሊዘኛም ኢንትሮዳክሽኑ እንዴት እንደምናነብ ተገልጧል። እዚህ ላይ አሁን ለምሳሌ ዘዘወትር ይላል፣ ዘሰኑ መሄድ እንችላለን። እዚህ ላይ ዘሰኑ የሚለውን ክሊክ ብናደርግ አሁን እዚህ ላይ ነው እንግዲህ ዙም ማድረግ እንችላለን። እንደዚህ አሁን በግሪን የተጻፉት በሙሉ ወይ ተጣይ ናቸው ወይ ወዳቂ ናቸው። ተጣይ መሆኑ በሳድስ ሲጨርስ ነው፣ በስድስተኛው ሲጨርስ ነው። ሰያፍና ተነሽ ደግሞ አነባበቡ ተመሳሳይ ነው። ሰያፍ በሳድስ እንደ ተጣይ ስለሚጨርስ ነው። ስለዚህ በተነሽና ሰያፍ በቀይ ስለሚጻፍ ሜቢ እዚህ ላይ ከመሄዳችን ከበስማም ጀምረን ዘዘወትር ላይ ብንጀምር የበለጠ
እዚህ ላይ መጀመሪያ ላይ እንጀምረው። በቀይ ከተጻፉ ተነሽ ናቸው፣ ሰያፍ ናቸው? ተነሽ በቃ ትኩረት የሚያደርገው ስትረስ የሚያደርገው መጨረሻው ቃል ላይ ነው። መጨረሻው ፊደል ላይ ገጽየ ለምሳሌ ላይ ነው። አአት ግን ት ላይ ነው። ብ አአትብ አይልም። አአትብ ብ ኦልሞስት እንደ ሳይለንት ነ። ስለዚህ ከመጨረሻው ፊደል በፊት ያለው ላይ ሰያፍ ትኩረት ያደርጋል። ተነሽ ግን የመጨረሻዋ ላይ ስትረስ ያደርጋል። ሁለቱም ግን ተነሽም ሰያፍም ከፍ ባለ ድምፅ ይነበባሉ። ግሪን የሆኑት ተጣይነ ወወዳቂ ነው። በምን እንለየዋለን? ወል ሆቨር ኦቨር ስናደርግ ይነግረናል ምን አይነት እንደሆነ። ግን በሳድሳው ል የሚለው በሳድስ ነው የጨረሰ፣ ስለዚህ ተጣይ ነው። ብም ሳድስ ነው የጨረሰ፣ ተጣይ ነው። አሁን እነዚህ በአጠቃላይ በሳድስ የጨረሱት አሁን ዛቲ ስነድ ግን ዛቲ ግን ሳድስ አይደለም፣ ወዳቂ ነው። ወዳቂና ተጣይ መሆኑ አነባበቡ አሁንም ልክ እንደ ተነሽና እንደ ሰያፍ ነው። ግን ህጉ ማለት ነው። ግን ስናነብ ድምፃችን ዝቅ አድርገን በትምህርተ መስቀል በስመ አብ በስመ አብ አንልም። ያ ከሆነ አነሳ ነው ማለት ነው፣ ወይ ሰየፍ ነው ማለት ነው። ስለዚህ እንደዛ በግሪን ከተጻፈ ድምፃችን ዝቅ አድርጋችሁ አንብቡ ማለት ነው። በሁለቱ ነጥብ መካከል ከሆኑ ደግሞ እንደ አንድ ቃል አድርገህ አንብብ ማለት ነው። ስለዚህ አሁን ሳነበው አአትብ፣ እች ደግሞ አአትብ እንደ ት ትጠብቃ አአትብ አአትብ ገጽየ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ። አሁን ደግሞ ወወልድ እንዳይል ል ኦልሞስት ሳይለንት ናት፣ ትዋጣለች ማለት ነው። ይች ምልክት ይቺ ትጠብቃለች ነው፣ ይችኛዋ ደግሞ ትዋጣለች ነው። ወመንፈስ ቅዱስ አሁን ወመንፈስ እንዳንል ወመንፈስ ቅዱስ፣ ቅዱስ እንዳንል ደግሞ ቅዱስ እንድንል ይቺ ዳቷ ማጥበቂያ ናት ማለት ነው። ስለዚህ በዚህ አንጻር ወመንፈስ ቅዱስ አሃዱ አምላክ፣ አምላክ እንዳንል አምላክ ም ሳይለንት ነው የሚዋጥ መሆኑን በቅድስት ሥላሴ እንዘ አአምን ወትመሐፀን እዚህ ላይ አስተካክለዋለሁ። እከህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም። አሁን አነባበቡ በዚህ መልኩ ነው የሚነበበው ማለት ነው። ስለዚህ ለእያንዳንዱ ደግሞ ንባብ እዚህ ላይ ዩቲዩብ ላይ ንባቡን አዘጋጅቼዋለሁ። ክሊክ አድርገን ልጆቻችን እኛም መማር እንችላለን። ጊዜ ወስደን እዚህ ላይ አነባበቡ ቢጠፋን ደግሞ መተን አቡነ ምንድን ነው አቡነ ብንል አቡነ ስንል ምንድን ነው? ይኸው ተነሽ ይላል። ዘበሰማያት ተጣይ ይትቀደስ ሰያፍ ስምከ ተነሽ። ስለዚህ ያንንም ደግሞ ይህን የምናነበውን ደግሞ ከጠፋን ደግሞ ማየት እንችላለን ማለት ነው። ስለዚህ ግዕዝን በዚህ መልኩ ልጆቻችን እኛም መማማር እንችላለን። ስለዚህ በእያንዳንዱ ሳሊለነ ቅድስት ወደ 64 ቪዲዮ ተዘጋጅቷል ማለት ነው። ይሄ ሁሉ እንግዲህ ጊዜ ይህንን እያንዳንዱን ለመጻፍ ኮድ ለማድረግ ከለር ኮድ ለማድረግ በምልክት ለማድረግ የሚወሰደው ጊዜ ልነግራቸው አልችልም። በጣም ከፍተኛ ነው። ስለዚህ ይሄን ደግሞ ከተደከመበት ለምን እኛ ሳንጠቀምበትም? ለሌሎቹም ሸር አድርጉ፣ እኛም እናንተም ተጠቀሙበት። እሺ ከዛ ስመለስ ወደ እዚህ ላይ ኮርስ በቀላሉ መመለስ ይችላለሁ። ኮርስ እዚህ ላይ ደግሞ የግዕዝ ጸሎት እንዲሁም መዝሙረ ዳዊቱ እንግዲህ በዩቲዩብ ትሰሙታላቸው። የመዝሙረ ዳዊትን ጠቀሜታ ለጸሎት ያለውን እኛ ማንበብ ብቻ ሰው በጸሎቱ የመዝሙረ ዳዊቱ አነባበው ያው ነው። ስለዚህ መዝሙረ ዳዊት ደግሞ በቀን ነው የተዘጋጀ። መዝሙረ ዳዊት ዘሰኑይ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ረቡዕ ከ61 እስከ 80 እያለ በአጠቃላይ መዝሙረ ዳዊቱ ተዘጋጅቷል ማለት ነው። ስለዚህ የሰኞን አሁን ክሊክ ብናደርገው እንደዚህ ስናደርግ ልክ
የሰኞም በዛ መልኩ ተዘጋጅቷል። አሁን ፍካሬ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሖረ በምክረ ረሲአን። አሁን በምክረ ረሲአን በሁለቱ መካከል ስላለ በምክረ ረሲአን አንልም፣ በምክረ ረሲአን ወዘየቆመ ውስተ ፍኖተ ኃጥአን። አሁን ደግሞ የሶስቱም እንዳንድ ነው የሚነበበው በአንድ ትንፋሽ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን። አሁን ደግሞ እኒህን በአንድ እንዲህ እያደረግን መዝሙረ ዳዊቱም ከአንድ እስከ አጠቃላይ እስከ 150 እንዲሁም ደግሞ ነቢያቱን ጨምሮ በኦዲዮ ተዘጋጅቷል። በተለይ ኦዲዮ ደግሞ እንድትከታተሉት ተደርጎ ነው የተዘጋጀ። ማለት ያንን ከውዳሴ ማርያም ላይ ባሳይ ደስ ይለኛል። ልመለስና ለምንድን ነው እንድታዩት የፈለግኩት? ብዙ መዝሙረ ዳዊት ኦንላይን ላይም ውዳሴ ማርያም ተዘጋጅቷል። ግን እዚህ ላይ እኔ በደንብ ልጆቹ እንዲለዩትና እኛም ደግሞ ስንከታተል በደንብ እንዲያሳየን ተደርጎ የተዘጋጀ ነው። ለምሳሌ እዚህ ላይ ስንሄድ እንደምታዩት ይሄ አሁን የምታዩት ሌዘር ፖይንተሩ የት ላይ እያነበብኩ እንደሆነ ንባቡ የት ላይ እንዳለ እያመለከተን የሚሄድ ነው። ስለዚህ ሲጠፋብን የት ላይ እንዳለን በደንብ አድርጎ ያሳየናል ማለት ነው። እሺ እንግዲህ አይ ቲንክ ይሄ ለእውቀት ለግንዛቤ ያህል ይህን ካልኩ ይበቃናል። በሌላ እንግዲህ ደግሞ ሌላ ቪዲዮ ቀጥላለሁ ቢብሊካል ፋውንዴሽን የሚለውንና እንዲሁም ደግሞ በአጠቃላይ እንዴት እንደምናገኘው እንዴት ኢንስታል እንደምናደርገው አፑን ደግሞ በሌላ ቪዲዮ እናያለን ማለት ነው። እንግዲህ ይህንን የሰማችሁ በደንብ ብትጠቀሙ እንዳያችሁት በጣም በጣም ኢንዴፕዝ የሆነና በከፍተኛ ጊዜ ተወስዶ የተዘጋጀ ስለሆነ እንድትጠቀሙበት እንደ አደራ ማለት እፈልጋለሁ። እሺ እንግዲህ ለዛሬው እዚህ ላይ ይቆየን። በሌላ ቪዲዮ ደግሞ እንገናኛለን።